ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እኔ መምህር ሙሴ ነኝ። እንዴት አላችሁልኝ? በያላችሁበት የፈጣሪ ሰላም ከእናንተ ጋር ይሁን። ዛሬ በትልቅ አጀንዳ ነው ወደ እናንተ የመጣሁት። ያው በትልቅ ፕሮግራም ነው ወደ እናንተ የመጣሁት። ፕሮግራሜ ደግሞ እንደምትወዱት ተስፋ አደርጋለሁ። የኔም ቪዲዮ ለምትከታተሉ ሁሉ ማለት ነው ቪዲዮውን አይታችሁ ዝም አትበሉ። ከሁሉ ይደርስ ዘንድ ሼር ማለትን አትርሱ። ሲቀጥልም በላይክ እና በሰብስክራይብ እንድታበረታቱኝ ከወዲሁ አስታውቃለሁ። ወደ መልእክቴ ልግባ። ያው አጭር ነው መልእክቱ፣ ነገር ግን ትልቁም ነገር ያለው ነው። አሁን ለኢትዮጵያ ሕዝብ የማስተላልፈው መልእክት ምንድነው? በተለይ ደግሞ ለኢትዮጵያ ወጣቶች ገና አበባ እያሉ ለሚረግፉ ህፃናት የኢትዮጵያ ወጣቶች በተለይ ማለት ነው የማስተላልፈው መልእክት ይሆናል። መልእክቱ ምንድነው? እባካችሁ እርስ በርሳችሁ አትጨራረሱ። ከኢትዮጵያ በታሪክም ሆነ በአይናችን ባየናቸውም ሆነ ለኢትዮጵያ ወጣት የሚበጅ ወይም ደግሞ ተስፋ ያለው መሪ እስከዛሬ ድረስ እኔ አላገኘሁም፣ እናንተም አላያችሁ። የሚያስጨርስ ካልሆነ በስተቀር የኢትዮጵያ ትውልድ እንዲሰስን፣ ዘሩ እንዲቀጥል፣ ሰላም ኑሮት የተሟላ ኑሮ እንዲኖር የሚያደርግ መሪ እስከዛሬ አላየም። እርስ በራሳቸው ዛሬ አንዱ ከአንዱ መሪ ጋር ይስማማል፣ ነገ ደግሞ ከእርሱ ጋር ተጣልቶ ከሌላው መሪ ጋር ይገናኛል። እንደዛ እያሉ ለራሳቸው ፍላጎት ብቻ ለራሳቸው ጥቅም ብቻ እንዳይጎድልባቸው በደም እየነገዱ ለመቶ ሺዎች ዓመታት ያክል የኢትዮጵያ ትውልድ ዝም ብሎ ለመፈጠር ይወለዳል። የሚመታው እንኳን እድለኛ ነው። ሁለት እጁ፣ ሁለት እግሩ፣ ሁለት አይኑ የተንቀሳቃሽ ምንድነው ሬሳ፣ ትንፋሴ ያለው ሬሳ ሆኖ በየሆስፒታሉ ወድቆ ሚሰቃይ ቁጥር ስፍር የለው። እንደዚህ ነው ያደረጉን መሪዎቻችን። በዚህ በቅሩ እንኳን በዚህ በ4 5 ዓመታት በሰሜኑ ክፍል በነበረው ጦርነት ማለት ነው የኢትዮጵያ መሪዎች ከኤርትራ ጋር ከውጭ ኃይል ጋር በመተባበር የኢትዮጵያ ወጣት አስጨረሱት። አሁን ደግሞ የሰሜኑን ወጣት የትግራይን ወጣት ያስጨረሱ ሰዎች የኢትዮጵያ ወጣት ያስጨረሱ ሰዎች ሁለቱ ተስማምተው የትግራይን ወጣት ያስጨረሱ ሰዎች ግማሻቸው ከአብይ ጋር ተስማምተው ከኢትዮጵያ መሪ፣ ግማሻቸው ደግሞ ከኤርትራ መሪ ከኢሳያስ ጋር ጆኖሳይድ የትግራይን ህዝብን ጨረሰን ጆኖሳይድ ፈጸመብን ከሚሉት ጋራ ደግሞ
አሁን ተባብረው እንደገና ደግሞ ሌላ ዙሪት ሌላ ጦርነት ውስጥ ሊከቱን እየተረባረቡ አሁን ያልሞከርከው እሱ ሁሉ ሞክረዋል። ምንም ለውጥ አላገኘበት። አሁን ያልሞከርነው አንድ ነገር ነው የቀረን። እሱም መሪዎቻችንን ተው ታገሱ ማለት ተው፣ ከማንም ጋር አንዋጋም፣ ተው ታገሱ፣ በስነ ስርዓት ተስማምታችሁ ኑሩ። ይህንን የማይሰሙ ከሆነ ግን ብዙ ከሚያልቅ እነሱ ትንሾችን ማጥፋት ይቻላል። በቃ ህፃን ከሚያልቅ ሽማግሌ ቢጠፋ ይሻላል። እነሱ ሽማግሌዎች ናቸው። ልጆቻቸው በተዳላ ኑሮ እያኖሯቸው ናቸው። ከውጭ ቤት ሰርተው የተሻሻለ ኑሮ እየኖሩ ናቸው። እና እኔ አደራ አደራ ምለው ለኢትዮጵያ ወጣት ከእንግዲህ በኋላ ውጊያ በቃን በሉ በሙሉ። የትግራይ ህዝብ አሁን ጀምሮታል። የትግራይ ህዝብ ጀምሮታል። እንደ ትግራይ ህዝብ ሁሉ የኢትዮጵያ ህዝብ የኢትዮጵያ ወጣት እንደ ትግራይ ህዝብ ከትግራይ ወጣት ተምሮ የትግራይ ወጣት አሁን እምቢተኝነቱን እያሰማል። በቃ ከአሁን በኋላ በቃ ብሏል። እና ሌላው ደግሞ ሌላው ወጣት የአማራም ሆነ የአፋርም ሆነ የሲዳማም ሆነ የቤንሻንጉልም ሆነ የሌላውም ሁሉ የሐረርም ሆነ የሶማሌም ለማለው ማለት ወጣት የራሱን ኑሮ ከድህነት ጋራ ብቻ መታገል እንድንታገል ፍቀዱልን ይበል መሪዎች እንደዛ ብለን እንጠይቃለን። እምቢ ካሉ ደግሞ ትግላችን ከነሱ ጋር አይ። ይሄ ነው የኔ መልእክት። እንደምትወዱት ተስፋ አደርጋለሁ። ከሁሉም እንዲደርስ ደግሞ አደራ አደራ እላለሁ። ይህ ትልቅ መልእክት ነው። ያለንበት በጣም አስጊ ሁኔታ ላይ ስላለን ነው እንጂ እንደዚህ አይነት ቪዲዮ ብዙ መስራት አልወድም ነበር። አሁን ግን አሁን ብዙ ስም ያወጡልኛል፣ ፖለቲከኛ ምናምን ይሉኛል። እኔ ሃይማኖት መሪ ነኝ። እውነት የሚናገር ሁሉ ፖለቲከኛ ከተባለ ይባል ነው ይባል፣ ችግር የለም። እኔ ምንም ችግር የለም። ይህንን ተናግሬ ወጣት የሚድን ከሆነ እኔ ማንም ሰው ቢተቸኝም ምንም ችግር የለብኝም። እና አደራ አደራ፣ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለወጣት የሀገር ተስፋ ወጣት ነው። ወጣት ካለቀ ሀገር ተስፋ ያላት እና ከእንግዲህ በኋላ እኔም እንደዚህ አይነት ተመሳሳይ ቪዲዮዎችን እንድሰራ ወጣቱን የሚያነቃ ወጣቱ በቃን የሚልበትን የሚረዳበትን በቻልኩት አቅሜ አንዳንድ ቪዲዮዎች እንደዚህ እየሰራሁ እለቃለሁ። የእናንተ ማበረታታት አይለየኝ። እኔ ግን ቆርጬ ተነስቻለሁ አሁን ማለት ነው። እና በያላችሁበት የፈጣሪ ሰላም ከእናንተ ጋር ይሁን። በቃን ይበለን ፈጣሪ። ቻው፣ ወዳችኋለሁ።